ወጣቶች ሴቶችም ወንዶችም እንዳትጃጃሉ። አዎ ሰይጣን ራሱ አይመጣ አካል የለው በሰው ጥሩ ሰው መስሎ ጥሩ ጓደኛ ጥሩ ቃላት ይዞ ይመጣል። ከዚያ እንደ እናታችሁ ወክ ትላላችሁ። በቃ እንደ ቆፍጠን ነው ማለት ቆፍጠን። አዎ ቆፍጠን ነው ማለት ሁሉ ይደርሳል እኮ ሁሉ በጊዜው እግዚአብሔር የከለከለው የለም ነገር ምንም የለም እና ሁሉ በጊዜው ያምራል። አዎ ሁሉም እና ዛሬ እንጨቱን በእንጨት እሾህ በእሾህ ዛሬ በእንጨት ተሰቀለ ስንል በእንጨት የገባውን ኃጢአት ማስወጣት ማለት ነው። በእንጨት ሲሰቀል እሾህ በእሾህ እሾህ በእሾህ ማለት ታውቃላችሁ ምንድን ነው? እሾህ በእሾህ እስኪ ንገሩ ወጣቶች። እሾህ በእሾህ ማለት ምን ማለት ነው? እንዴ ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? ቆይ እስቲ እንደው አሁን ስታስቡ እኮ ምን እንደው ባይሆን በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰላል። ቴክኖሎጂው አሁን ለጥሩ ነገር ለልማት ነበር። ፈረንጅ የሰራው ለልማት ነው፣ ጊዜ ለመቆጠብ እዚሁኑ አሜሪካ ለማውራት እዚሁኑ አረብ ሀገር ለስራ ማለት ነው። የኛ ሀገርማ በቃ ሰው ለማፋጀት ሰው ትዳር ለማበላሸት ደግሞ ስድብ ውስጥ እንደው ቁጠብ እንዴ እንዘ ይጨል ወይ ጻለ አምላካችሁን እንዴ አሰሙ። ሲሰድቡት አልተሳደበም። መድኃኔዓለም እኮ ነው ማጥፋት ሲችል መከራ ሲያመጡበት አልተቀየመም። ይቅር በላቸው አለ። ይህን ነው መውረስ። መንደርዳችሁ ይቅር በሉ፣ ትዳራችሁን በክብር ያዙ። ይህ ጊዜው ያመጣ የቋንቋ የፖለቲካ ምን አያችሁት አይደል እኮ አያችሁት እኮ። እንደው መልሶ ሰው ባየው ላይ አክሲደንት ይገባል። በዚያው በሁልዚያው መንገድ እየሄደ አሁንም አክሲደንት አሁንም አደጋ። እንዴ አይበቃም? ስንት ጊዜ እንዴ ጎበዝ አስተውሉ። ቤተ ክርስቲያን እኮ የምንመጣ ለሰላም ነው። ይችን ቅድስት ሀገር ሰላም አድርግልን። ለአየር ንብረቱ ለወንዙ ድርቅ እንዳይመጣ በሽታ እንዳይኖር ድሆች ዳቦ እንዲጠግቡ ያልተማረ እንዲማር አሮጊቶች እንዲጦሩ ልጅ በወላጁ እንዲመረቅ ተምሮ ሰው እንዲሆን ነው። ዛሬ ተምረህ የት ነው የምትሄደው እኮ? እንዴ ልብ ግዙ እንጂ ሰይጣን የአዳምና ሔዋንማ እነሱ እኮ ድነዋል። የዛሬው ዕፀ በለስ ነው ብጥብጥ ያደረገን። የዛሬው በእውነት የት እንደበቀለ እንዴ አትግደሉ ነውር አይደል እንዴ? አልሰማችሁም? አትግደሉ ሲባል በቤተ ክርስቲያን አልሰማችሁም?